ሰላም 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 ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ እየተመሰገነ ይሁን። ባላችሁበት ሰላማችሁ ብስት ይበልልኝ። ውድና የተከበራችሁ የጨረቃ ቤተሰብ እንደ ጨረቃ የምትበሩ ከዋክብት የሆናችሁ ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ እየተመሰገነ ይሁን። እንደዚህ ቆይቻለሁ። አሁን በአሪፍ ነገር ነው የመጣሁት። እጅግ ደስ የማይል ነገር አለው። ታከል ነገር ነው አሽ ከምታከለው ነገር ማን ችግር የለም። ይስተካከላል። የሚስተካከል ነገር ነው እና ዛሬ አንዳንድ ነገር ልናስተካክል የመጣ ነው። የግዴታ አንድ ሰው ምንም ነገር ሲደረግ የሆነ ነገር ሲሆን የግዴታ ሰው ያስፈልገዋል። ያ ሰው ደግሞ በቃ አሁን ማስተካከል ያለብን ነገር ነው። የምናስተካክለው ነገር ነው። የሚስተካከልም ነገር ነው እና አንድ ነገር አሁን አንድ ሰው የሆነ ነገር ሊያደርግ ሲፈልግ ሰው ያስፈልጋል የግዴታ እና አሁን እነሱ እንደዚህ ሲሆኑ ማየትኛ አንፈልግም። የእነሱን ማስተካከል ደስታቸውን ነው የምንፈልገው። እንደዚህ ጥራቸውን ምናምን የሚያየው ራሱ አንፈልግም እኛ ስለ አሪፍ ነገር ነው ማውራት የምንፈልገው እኛ ስለሱ በቃ ስለነሱ ጥሩ ነገር አሪፍ ነገር ነው ማየት የምንፈልገው። እነሱ ትንሽ ግጭት ላይ ናቸው፣ በጣም ተጋጭተዋል። ማየን ነገር ነው የተፈጠረው እና እሱን ነገር ማስተካከል አለብን የግዴታ አብረን ሆነን በፍቅር አሁን ቪዲዮን ላሳያችኋለሁ። ብቻ ግን አሁን እነሱ የተጣሉበት ምክንያት በቃ ሃይሚ ብሩክ በጣም ስለተኮሳተረባ ምናምን ማየን ነገር ስላላት ነው። በቃ ተናዳ በንዴት ሆና ወደ ቡታገና እመጣለሁ ሚል ነገር ቪዲዮ ሰርታልናለች፣ አወርታለች። በጣም ተናዳ ምናምን በጣም ከሱ ጋር መጣላት በቃ ትንሽ ነገር ትበሳጫለች። በትንሽ ነገር ስለተበሳጨች ነው እንደዚህ ያለችው እና አሁን እሷን በቃ ማስታረቅ ነው ያለብን ከሱ ጋር እና ቪዲዮን ላሳያችሁ እችላለሁ። ይሄው ቪዲዮን ትንሽ ካይንት ላደርጋችሁ ቪዲዮን አይተን እንመለስ። የተወሰነ ልብስ ይዣለሁ እዚህ ጋር እና ልሄድ ነው ወደ ቤተሰቦቼ። እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም። ሻንጣ ለምንድን ነሽ? ልሄድ ነው። የት? ወደ ቤተሰቦቼ። ተጣልተናል። ለዚህ ነው የምወስነው ውሳኔ ሊያናድድህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝና አኮረፍኩሽና ተነስተሽ ትሄጃለሽ። አዋ ምን እሰራለሁ? ሳልነግርህ መሄድ ስለደበረኝ ነው። ገባ? እህል ውስጥ እንድገባ ለምንድን ነው የምታደርጊኝ? በማለት የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ። የመጣሁት እኮ እንዲህ በሰላም ሊፈታ ካልሆነ ለምን ጠራሽኝ? ልነግርህ። ምን በቃ ምክንያቱም ሳልነግርህ መሄዴ በራሱ ደግሞ ያናድድሃል። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው የምሄደው። በሰላም እንደሄድ ከፈለክ ቻው ብለህ ሸኘኝ። ይቺ ከማን ይበልጣል? እና ቤተሰብ ቪዲዮን እንዳያችሁት ነው የዚህንን የተጣሉት። አሁን እኛ ደግሞ በጋራ ሆነን በፍቅር ሆነን ማስታረቅ ነው ያለብን። የነሱ ደስታ ነው እኛ ማየት የምንፈልገው። እነሱ ብዙ ነገር በጣም ትልቅ ሰዎች ናቸው። አሪፍ ነገር ይዘውልን የሚመጡ ሰዎች ናቸው። በእነሱ አይተን ብዙ ነገር የምንማር ሰዎች ነን እና አሁን ስለነሱ ምናምን ብዙ ነገር እናያለን ምናምን አሪፍ ነገር ሲያደርጉ እናያለን። በፍቅር ሆነው በአብረው ሆነው ምናምን ብዙ ነገር እናያለን። የነሱ ደስታቸውን ነው እኛ ማየት የምንፈልገው። ደስታቱ ምናምን ደስታቸውን ነው ማየት የምንፈልገው እኛ። ከነሱ ጋራ ወደፊት ነው መሄድ የምንፈልገው እኛ። አሪፍ ነገር ይዘውልን እየጣሉ በምክንያት አሁን ብሩክ አንድ ነገር ላይ አሁን የሆነ ትንሽ ነገር ነው፣ በትንሽ ነገር ነው የምትበሳጨው ሃይሚ። በተለይ በብሩክ በጣም በትንሽ ነገር ነው የምትበሳጨው። ብሩክ በጣም ከመውደዷ አንፃር በጣም ነው የምትወደው። ብሩክ ለሷ ያላት ፍቅር በጣም ይለያል። እኛ እንወዳታለን ሃይሚ። ጥላሽን እኛ የሚያይ ሰው ምንም አንፈልግም እና በፍቅር አብራችሁ ናችሁ። የእናንተ ደስታ ነው ማየት የምፈልገው። እናንተ ስትጣሉ ምናምን ማየት አንፈልግም። አሁን እኛ ቤተሰብ ዛሬ መጣሁበት ዋናው ነገር እኛ ማስታረቅ ያለብን አሁን አንድም እኛ ስህተታችን ምንድን ነው ኮሜንት ላይ አሪፍ ነገር አለመስጠታችን። አሁን ኮሜንት ላይ አሪፍ ነገር እየሰጠን እንደዚህ ለምትጣላችሁ ናችሁና አስጣሉ እርስ በርስ ምናምን መጣላት የሽጣን ይባላል። እናንተ ደግሞ ትልልቅ ሰዎች ናችሁ። በቃ አሪፍ ነገር ይዛችሁ መምጣት ነው ያለው። ስጣሉ ምናምን እኛ ማየት አንፈልግም። አሁን ብሩክ ወደ ቡታገራ እንዳትጂ ብሎ በቃ ሃይሚን በጣም እየመለሳት ነበር፣ እያስገደዳት ነበር እና በቃ አሪፍ ነው እሱ ራሱ በጣም ከዛ በኋላ ራሱን ጸጸተው ማየንኛ ማለት ቤተሰብ ጸጸቶት ምናምን በጣም ብዙ ነገር ብሎ ነው ቅርታ ያላት። በትንሽ ነገር ስለተበሳጨ ምናምን በቃ የሚያዩን ነገር ስላላት አሁን እነሱ አሁን እንደሚታረቁኛ ተስፋ እናደርጋለን። እንደሚታረቁ አንጠራጠርም። እንደ ድንገት በተደረገ ክስተት ነው የተጣሉት እና
ብሩኬ በቃ ለሃይሚ በቃ ትንንሽ ነገር አሁን ስለሚያበሳጫት በአንተ አሪፍ ነገር በቃ ስጣት ለሷ ለሃይሚ እንደዚህ ሚጣለ ጥላቻ ምናምን ነገር አታሳያት። አሪፍ ነገር ስታሳያት ነው እሷ ደስ የሚላት። አሪፍም ነገር የምታረግልህ እሷም ሃይሚ በጣም ትወድሃለች። ላንተ ያላት ፍቅር በጣም ይለያል። እና አሁን ዋናው ቁም ነገር ለሷ አሁን እንደዚህ ማለት አልነበረም። አሁን የሆነ ሰዓት በተሳቀችበት ሰዓት በጣም ተናዳ እንዲህ ብሩክ ለኔ ይሄናል ጠላኛል ምናምን ብላ ሻንጣዋን ይዛ ምናምን ልትሄድ ጓዟን ሰብስባ ወደ ቡታየራ መለሰ ወደ ቤተሰቦች ጋር ሄዳለሁ። እኔ ቤተሰቦቼን በቃ ከቤተሰቦቼ ጋር ሆኜ ጥሩ ጊዜ ማሳለፍ ነው ፈልገው። በቃ እኔ እንደዚህ የምትለኝ ከሆነ ካንተ ጋር እንደዚህ ልንቆይም አንችልም ብላለች። አልቆየህም ካንተ ጋር እንደዚህ ጉሳት በቃ እንደዚህ እየጣላ ነው እየተጋጨን የምንኖር ከሆነ ህይወታችን እንዴት ነው የሚሰምረው ብላ በጣም ተበሳጭታ እና አሁን እኛ ደግሞ ማስታረቅ ነው ያለብን። ወደ ቤተሰቦቿ መሄድ የለባትም። ቤተሰቦቿ ጋር ትሄዳለች። አብረው በቃ በፍቅር ሆነው በፍቅር ሲሄዱ ነው እነሱም ደስ የሚል እንጂ አሁን ሃይሚ ከብሩክ ጋር ጣልቼ መጥቶ ብላ ቤተሰብ ራሱ ጋር ብትሄድ ቤተሰብ ራሱ አይቀበላትም። ለምን እንዴት ተጣላችሁ በትንሽ ነገር እንደዚህ ለምን ትበሳጫለሽ ምናምን ነው የሚሏት። በቃ አሪፍ ነገር ለምን አያወራችሁ ምናምን ለራሳችሁ ለምን ኤክስፔክት አትሰጡም ብላ ምናምን ነው የሚነግሯችሁ ቤተሰብ ራሱ ማለት እና ባትጣሉ አሪፍ ነው። መጣላትም የለባችሁም። በፍቅር ሆናችሁ አብራችሁ ሆናችሁ ብዙ ነገር ያሳለፋችሁ ሰዎች ናችሁ። ብዙ ነገር ያያችሁ ሰዎች ናችሁ እና ብዙ ነገር እንዳያችሁ ቁጥር እናንተ ይሄን በትንሽ ነገር ሃይሚ መጋጨት የለብሽም ከሱ ጋር። በቃ እሱ ለቀልድ ይሆናል እንደዛ ያለሽ ምናምን በቃ አሪፍ ነው። አይ በቃ እንደዚህ እሷ በቃ እየቀለደ ምናምን እንድንጨዋወት ነው ብሎ ነው ወይ እንደዛ ያለሽ። አንቺ እንደዚህ ቶሎ መበሳጨት የለብሽም በሱ በቃ ለሱ ስለሚወድሽ ነው። ቢበሳጭ ራሱ በቃ በብስሽት ቢነግርሽ ራሱ ላንቺ መጥፎ ነገር በቃ ሲናደድ ምናምን ነው የሚሆነው እንጂ ላንቺ ያለው ፍቅር በእኔ በጣም ብሩክ ይለያል። አሁን ከዚህ ብሩክ ላንቺ ያለው ፍቅር በቃ ለማንም የለውም። በጣም ነው የሚወድሽ፣ በጣም ነው እንደሚያከብርሽም በጣም ብዙ ነገር አድርጎልሻል፣ ብዙ ነገር ያደርግልሻል እና አንቺ በእንደዚህ መበሳጨት የለብሽም። ሃይሚነታችን እኛ እንወድሻለን እና እኛ አንቺ ደስታችሽ ነው የአንቺ ደስታ ነው የምንፈልገው እኛ ከብሩክ ጋር ሆናችሁ በቃ አሪፍ ነገር ከብዙ ጊዜ በኋላ ነገር ያሳለፋችሁ ሰዎች ናችሁ። በቃ አሪፍ ነገር ይዛችሁ የምትመጡ ናችሁ። በጣም ስለ አሪፍ ነገር እያወራችሁ ምናምን በቃ ይዛችሁልን ትመጣላችሁ። እንደምትመጡ አንጠራጠርም። አሁንም ከዚህ በላይ ማንም በመሃላችሁ ሰው ሲገባ ሳይገባ ነው እንጂ ማድረግ ያለባችሁ እንዲህ በመሃላችሁ ሰው እየገባ እየበጠበጠ ምናምን እንዲህ ጥላችሁ እንዲህ ዞሮ ሰው ማየትኛ አንፈልግም። እንደዚህ በቃ አሪፍ ነገር ይዛችሁልን ስትመጡ ነው እኛም ደስ የሚለን እና አሁን ብሩክ ለሃይሚ በጣም በቃ ይቅርታ ምናምን ማለት ነው ያለበት። እንደዛ ስላረኩሽ ምናምን እንደዚህ ተበሳጭቼ ነው እንደዛ ነገር ላወራልሽ የቻልኩት እና አንቺም እንደዚህ በትንሽ ነገር መበሳጨት የለብሽም ብሏታል። እንዴት በትንሽ ነገር በእኔ እንደዚህ የምትበሳጭ ከሆነ እኔና አንቺ እንዴት ነው የምንቀጠለው? አሁን እነሱ ሲጣሉ በጣም ብዙ ሰው በቃ ደስ ነው የሚላቸው። ለምን ስለሚቀኑባቸው በጣም አሪፍ ነገር ይዘው ስለሚወጡ በጣም አሪፍ ደረጃ ስለሆኑ በጣም ነው ሰው የሚቀናባቸው። ሲጣሉ በቃ እነሱ በጣም ሰው ይወዳቸዋል። እናንተ ለምን እንደሚወዳቸው ታውቃለህ? በእናንተ በቃ ሰው ስለሚቀና በጣም ቅነት በቃ እናንተ ያላቸው ጥላቻ ይሄና ነው። የሰው ልጅ ግን በጣም ከባድ ነው። የሰው ልጅ ማታውቁት ነገር ነው በቃ የሚያደርግባችሁ። በጣም ብዙ ነገር ነው የሚያደርግባችሁ። እናንተ ደግሞ እርስ በርስ መጣላት የለባችሁም። እርስ በርስ አብራችሁ ተፋቅራችሁ በፍቅር ነው መኖር ያለባችሁ። ሰውም የሚወዳችሁ ስትፋቅሩ ምናምን። ስትጣሉ ግን በጣም ሰው ራሱ ይበሳጫል ምናምን። መበሳጭም ሰው አለ። አንድም ደስ የሚለው ሰው አለ፣ አንድም ደስ የማይለው። ያ ደግሞ ጠላታ እየገባባችሁ ነው እናንተ ስትጣሉ ማለት። አሚ እኔ እውነቱን ስነግርህ አሁን በትሩከም እንደዚህ አሪፍ ነበር አሪፍ ነበር እንዳትመጪ። አሁንም እኛ ኮሜንት ላይ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ ብሩክም ያየዋል። ይሄን ቪዲዮ በደንብ ስሙትና ከዚህ ቪዲዮ የምትማሩበት ይኖራል። ትንሽ የተወሰነ ተስፋ እና አሁን እርስ በርሳችሁ ተናባችሁ በቃ አሪፍ ነገር ይዛችሁ እንድትመጡ ስትጣሉ ምናምን ሰው ደስ ስለሚለው እርስ በርሳችሁ እናንተ ደግሞ ይባተ ሰይጣንን ጠላትን ቅጥል ለማድረግ እናንተ አብራችሁ በቃ አሪፍ ነገር ይዛችሁ በቃ ትልቅ ደረጃ ደርሳችሁ ማሳየት ነው ያለባችሁ። ደግሞ ትችላላችሁ። ቤተሰብም እያገዛችሁ ትችላላችሁ። እና እነሱን ማገዛችሁ ኮሜንት ላይ ቤተሰብ አራጡ አሪፍ ነገር ኮሜንት ላይ ሰጧችሁ። በቃ እናንተ አሪፍ ነገር ኮሜንት ላይ እነሱ እንደዚህ
አይጣሉም። ቤተሰብ አሪፍ ነገር ነው መስጠት ያለብን እና እነሱ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሃይሚ በበኩሌ በጣም ነው ወደሽ አሁን እንደምትታረቁ ታረቃላችሁ ብዬ ከፈጣሪ ጋር ተስፋ አደርጋለሁ። ካልተታረቃችሁ ራሱ እኔ አሁን ከዚህ ቀጥታ ሽማግሌ ሄጄ የግዴታ የምሬን ነግራችሁ ሄጄ አስታርቃችኋለሁ። ባልችል ራሱ እዛ ያትነስት ምናምን በቃ ነቢይ ምናምን ፍቅር አከብራችኋለን እና ውድና የተከበራችሁ ቤተሰቦች እና በቀጣይ ቪዲዮ እስከመጣ ይሄን ቻናል ቢያንስ 5000 አስገብታችሁ ጠብቁኝ። አሁን 2000 ምናምን ደርሷል። አሪፍ ነው። ከፈጣሪ ጋር አድርሰናል። ስለዚህ አሁንም እንሄዳለን፣ ወደፊት ነው የምንሄደው። አሪፍ ነገር ይዘንላችሁ እንመጣለን። እኛም እንወዳችኋለን፣ እናከብራችኋለን። ቤተሰብ ከሀገር ውስጥም ከሀገር ውጭም ያላችሁ ፈጣሪ ጤናችሁንና ሰላማችሁን ያብዛልን። እንወዳችኋለን እና ቤተሰብ እስከ ሰዓት ከኔ ጋር እንደቆያችሁ ተስፋ አደርጋለሁ። የምትቆዩም ተስፋ አደርጋለሁ እና እንደቆያችሁ ወዳችኋለሁ ቤተሰብ እና ምንም ልላችሁ አልችልም። እነሱን አሁን ማስታረቅ ነው ያለብን። ካልተታረቁም እኛ ሄደን እንደነገርኳችሁ እናስታርቃችኋለን። ወዳችኋለሁ ቤተሰብ ቡጪ ደህና ቆዩ።